እንዴ ፈላው እንዴት ነሽ በእናትሽ እንዴት ነሽ እኔ ፒስ ነሽ አለሁልሽ አንቺ የሰፈር አስጨናቂ ደሞ ጥርስሽ የት ሄደ የሰፈራችን ቀበሌ ለልማት ፈልጎ ወሰደው ልበል ምን ማለት ነው ይሄ ደሞ በስነ ስርዓቱ አትወራም እንዴ እዚህ ጋር ቆሜ ካንተ ጋር ሳወራ እኩያ አረከኛ ለነገሩ የዚህ ሰፈር ሰዎች አይናችሁን በኑሮ ውድነት ጋድውታል ሄሎ ወላካሎ ሄሎ ሄሎ እናቴ ሄሎ ይኸው በቃ 10 ሚሊዮን ሎተሪ ከደረሰኝ ኋላ ቆንጆ ሚስት ፈልገ ካላገባልሽ በቃ እንዳልሽኝ ቆንጆዬ ልጅ አግኝቻለሁ ይኸው ከጎኔ ናት እና ቤት እንመጣለን ትተዋወቃላችሁ በቃ አገባታለሁ በቃ አሁን ገንዘብ ተገኘ በቃ እቺን የመሰለች ኮረዳ በቃ አግብቼ ድልት ያለ ኑሮ ነው የምኖረው አኮራሻለሁ እናቴ እንዴት እንደምታምር እኮ ስልኩን ልጻት አውሪያት እናቴ አቤል ልንመጣ ነው እሺ በስልክ አውሪያት የዛሬውን ጥያቄ ተሳሳችና በጥፊ ነው ማጋጭሽ አልሳሳትም በጣም ጥሩ የቢግ ተቃራኒ ስሞል የሜል ፊሜል ሾርት አዳር ጉርሰራችኝ ወይ በቃ ተወኝ ከህይወቴ ውጣልኝ ምንድነው መውጣው አልወጣም ጭራሽ ከህይወትሽ አልወጣም እኔ ራሴ ሰው አለኝ የራሴ ሰው ምናምን ይኸውልሽ እየሰማሽ ነው የራሴ ሰው ምናምን አትበይኝ እንዴ ተወኝ በቃ ተወኝ የራሴ ሰው አለኝ እንቅር ብሎ ይቀር ራሴ ሰው ምን አገባኝ ነኝ ማን ነው ምን እንደሚለው አምጪ እስቲ እሺ አናግረው እንደውምሽ ሄሎ አበያ ምን እሺ የት ነህ የት ነው ያለው አመጣለሁ ምን አባ ገባ አንተ ከዚህ በኋላ አጠገቧ ብትደርስ ለሚደርስብህ ነገር ሁሉ ኃላፊነቱን አልወስድም ጥሪው ና በይው አሁን ነው ናሽ ያሳይሃል አመጣለሁ አሁን መጣውልህ ማን ሲጀመር ይምጣ ማን ሰማም ይምጣ ሲረናፋይ ነበር የት አለ በማን ነው የምታስፈራው ምን ነው ትለው አንተ ምን ሆነ ነው ናውጣታ መጃናውጣ እኔ ነው ዋረኝ ምን አርጊ ነው የምትላት አንተ ምን አርጊ ነው የምትላት ራን በጣም ልጆኝ ትንሽ ቅማላም ነበርኩኝና አንዱን ቅማል ሁለት ሆነው ሁለት ሆነው ወደቁ አንዱን ጧርጄ ገደልኩትና አንዱን ያሳየው ምን ያህል ጨካኝ እንደሆንኩ ንገራቸው ብዬ ነበር ምን አንዲት ሴት ከብዙ ወንዶች ጋር ከሆነች ያቺ ሴት ወራዳ ወይም ባለጌ ይባላል አንድ ወንድ ደግሞ ከብዙ ሴት ጋር ከሆነ ያውን ጀግና ወይም ተፈላጊ ይሆናል ለምንድን ነው እንደዛ የሚሆነው አንድ ጋን በብዙ ቁልፎች የሚከፈት ከሆነ የተበላሸ ጋን ነው አንድ ቁልፍ ብዙ ጋኖችን የሚከፍት ከሆነ ግን ማስተር ኪ ነው የሚባለው እሺ ሰላም ነው ምን ሆነሽ ነው የቆየሽው አረ ምን እንደሆንኩ አላየኸኝ ክራሽን አይቼ ተደናበርኩል አንቺ ለምንድን ነው ኩል ማቶኝ መጣ በቃ በሲክስ ኩሉኝ እሺ እንዴት ዋላችሁ ዘበርስትልኝ እንኳን ፍቅረኛ የፈረንጅ ሆነ እሺ አጅሪት ይሄ ነው አዲስ ፍቅረኛሽ ምን ልሰራ መጣ ይሄ ነው አዲስ ፍቅረኛሽ አዎ እሱ ነው አዲስ ፍቅረኛዬ ምን ነው ይሄ ነው ከኔ ይሻላል ማለት ያልሽኝ አዎ ካንተ 10 እጅ ይሻላል ምንድነው የነጫጭባ ከኔ ለምንድን ይሻላል ዘራባት መኪና አለው ቤት አለው የፈለኩትን ምግብ ያበላኛል እንደፈለኩ ያዝናናኛል ያለልኝ ቲኬትስ ያስፉ ነው በጣም ብዙ ሀብት ነው ያለው በምን ካንተ ማይሻለው አሃ በገንዘብ ነው ለሞኑ በምን ቋንቋ ነው የምትግባቡት ቋንቋ ችግር የለብኝም እኔ እንግሊዘኛ አልችልም እሱም አማርኛ አይችልም ትራንስሌት እንደራረጋለን ብዙ ነገር በቃ ብቻ እኔ ካንተ ጋር ከመሆን እንኳን ካንተ ጋር ተለያየኝ ቤቢ አማርኛ አልችልም ሙልጭ አድርጌ ሰድቦ ነበር ሲያስጠልኝ ነጫጭባ ካንተ እኔ ይሻላል ሰላም አባ
አራሙ አለ እዚህ ጋር ያለፍኩ እኮ ወዴን ትንሽ ቆይተና ልቀመጥ ነው ታኒ ኮሳተር ደግሞ ታንዳለ እንግዲህ ደስ ይላል እና ደግሞ ወንድነት በጣም ደስ ይላል እንግዲህ ምን ይደረጋል እንግዲህ አሪፍ ጃጁ በጣም ደስ ይላል ደስ ሲል ያልበጣም ነው እንዴ ነው ተይዞ ታዲያ እንግዲህ ተመጣጣ ትለኛ ነው እንግዲህ ሞከር እና እናወራለን ችግር የለም እንገናኛለን እዚህ ያገኛለሁ እኖራለሁ ሰፈር እዚህ ስለተፈለ ይባላል